ጤና ይስጥልኝ እንዴት ናችሁ? እንዴት ሰነበታችሁ? እንኳን ለጥቅምት 1 በሰላም አደረሳችሁ። 2018 ከገባ እንግዲህ ሁለተኛውን ወር ጀምረናል። በአመቱ መጀመሪያ ያቀርናቸው ነገሮች ይኖራሉ። በዚህ ወር ይሄን እናከናውናለን ብለን ሁሉን ተሳክቶልን ልናከናውን እንችላለን፣ ሁሉንም ላናከናውን እንችላለን። እኔ አንድ የተጠቀምኩበትን መላ እንደ አንዲት ኦርቶዶክሳዊት እናት እህት ላካፍላችሁ ፈልጌ ነው። ሁሉንም እንድታዳምጡት ለሌሎች ጓደኞቻችሁም ሼር እንድታደርጉ ጋብዛችኋለሁ። በመስከረም ወር የልጆቼ ንስሐ አባት የሰጧቸው አንድ እቅድ ነበረ። ያም እንደ አመት እቅድ ነው የሰጧቸውና እቅድ የተሰጣቸው ባለፈው አመት ነበረ። ለእነሱ ብቻ ሳይሆን ለእኔም በጣም ይጠቅማል ብዬ ስላሰብኩ እኔ ራሴ መጠቀም ጀመርኩና በመስከረም ወር መደረግ ያለበት ብለው የጻፉትን ምን ነበረ? ወሩን ሙሉ አራቱንም እሁዶች ቅዳሴ ማስቀደስ፣ ውዳሴ ማርያም እና የዘወትር ጸሎት፣ መደበኛ ጸሎትን ማካሄድ ጠዋትና ማታ ያለማቋረጥ፣ ከዛ ደግሞ በየቀኑ አንዳንድ ምዕራፍ የቅዱስ ዮሐንስ ወንጌልን ማንበብ ነበር የሚለውና እግዚአብሔር ይመስገን በጣም 100% ተሳክቶልኛል እንኳን ባልል 95% ተሳክቶልኝ የዮሐንስ ወንጌልን 3 ምዕራፍ ብቻ ቀርቶኛል ለማጠናቀቅ ማለት ነው። እና እዚህ ድረስም ራሱ መድረስ በጣም ትልቅ ነገር ነው። በነገራችን ላይ ቀላል የሚመስሉ ነገሮች ስትጀምሯቸው ከባድ ነው ታዩታላችሁ። ከጀመራችሁት በኋላ እና በየቀኑ ካደረጋችሁት በኋላ ደግሞ እየቀለለ ይመጣል። ስለዚህ እናንተ ሞክሩት ለማለት ነው። ሁለተኛው ወር ላይ ጥቅምት ወር በዚህ ወር ማለት ነው የሰጧቸው ልምምድ ምንድነው? የመዝሙረ ዳዊት 2 ምዕራፍ በየቀኑ ማንበብ፣ ከዛ ደግሞ እግዚኦ መሐረነ ክርስቶስን 100 ጊዜ ይላሉ። ይሄ እንግዲህ ለልጆቹ የተሰጠ ነው። የራሳቸው ምክንያት ይኖራቸዋል ይሄን የሰጡበት። ሌሎችም ልምምዶች አሉ። ከዛ ንስሐ መግባትና በዚህ ወር ስጋው ደግሞ መቀበል ይላል። እነዚህን ነገሮች ደግሞ ለማድረግ እግዚአብሔር ይርዳን። እየሞከርን ነው። እንግዲህ ዛሬ ጥቅምት 1 ነው። መዝሙረ ዳዊት ግን በየቀኑ አንዳንድ ንጉስ ስለማነብ 2 ምዕራፉ ምንም ለልጆች ነው እንጂ ለእኔ ብዙም እንትን አይልም፣ አያስቸግረኝም። ወረዴ ልምምዱን ስላደረኩት። ለማንኛውም ይሄን ላካፈልኳችሁ በኋላ ነገ ሰንበት ነው። ለማስቀደስ ወደ ቤተክርስቲያን የምትሄዱ እናቶች እናንተን ለማበረታታት ዛሬ በጊዜ ለመተኛት ሞክሩ። በተቻላችሁ መጠን የመምህር ብርሃኑን ወይም ዲያቆን ዶክተር ቴድሮስ አሁን አባ ኢየሱስ ይመስለኛል የተባሉት መልኩሰዋል የሳቸውን ወይም ዲያቆን ሄኖክ ወይም ደግሞ ዲያቆን ያረጋል አበጋዝ ያስተማሩትን የቅዳሴ ትምህርት አድምጡ። ቅዳሴ መገባት ያለበት ቅዳሴ ከመገባቱ በፊት ነው። ልጆቻችን ለማቁረብ የምንፈልግ ከሆነ ቅዳሴ ከመግባቱ በፊት መድረስ አለብን። በነገራችን ላይ ቅዳሜ ማስቆረብ በጣም በብዙ መልኩ ይረዳናል። ያ ማለት እሁድ ቅዳሴ እንዳንመጣ ማለት አይደለም። እሁድን ቀን እናስቀድሳለን፣ ግን ቅዳሜ ልጆቻችንን ማቁረብ ግርግሩም ትንሽ ስለሚቀንስ ቅዳሴውም ትንሽ ቀደም ዘጌት ብሎ ስለሚገቡ አሁን ለምሳሌ ዛሬ እኛ ሳሌተ ምሕረት ነው የማስቀድሰው 12 ሰዓት አካባቢ ነው ቅዳሴ የገቡትና ቶሎ ለቅዳሴ ለመድረስ ይረዳል። እሁድ ሲሆን ግን 11 ተኩል 11 ከ20 አካባቢ ይገባሉ። ስለዚህ ከእሁድ ቅዳሜን መምረጥ፣ ትምህርት የማይማሩ ልጆች ከሆኑ ደግሞ ከሰኞ እስከ ዓርብ ባለው ቀን እንዲቆርቡ ማድረግ እኛ በቅዳሴ ሰዓት ቀድመን እንድንደርስና ስርዓቱም እንዳናስታጉል ይረዳናል። ህፃናቱ ከቆረቡ በኋላ ወደዛ ወደዚህ እንዳይሉ ማዘል፣ ማቀፍ፣ ጡት የሚጠብቅ ከሆነ ጡት ማጥባት፣ ይዘናቸው መቀመጥ ያስፈልገናል። ቅዳሴ ሳያልቅ ልጆቹ እንደቆረቡ ይዞ መውጣት በፍጹም እንደማይቻል አባቶቻችን መምህራኖቻችን ያስተምራሉ። የእነሱን ትምህርት ተከታተሉ። ለልጆቻችን የሚጠቅመውን ነገር ሁሉ ለእኛም የሚጠቅመውን የማያስቀስፈንን መልካምን ነገር ሁሉ የምናደርግበት ሰንበት መሆን አለበት። ብዙ ጊዜ ልጆች ያሏቸው እናቶች ቅዳሴው ከተጋመሰ በኋላ አንዳንድ ጊዜ እግዚኦታ ከተባለ በኋላ መጥተው ለማቁረብ ወረፋ ሲይዙ ይታያሉ። ቁርባን እየተሰጠም ስጋው ደግሞ የተፈተተም መጥተው ወረፋ ይዘው አስቆርበው የሚሄዱ እናቶች እናያለንና ይሄ ለልጆቻችን ምንም አይጠቅምም። ይልቅ ሌላ ችግር ውስጥ ነው ለራሳችን የምናመጣው፣ ሌላ ችግር ነው ራሳችን የምንከተውና በጣም ጥንቃቄ ማድረግ ያስፈልገናል። እንደ አንድ እናት ለልጆቻችን ሁሉ መልካሙን ነገር እንደመመኘታችን የምንሰራው ነገርም ያን መልካም ፍላጎታችን መልካም ምኞታችን የሚያሳካ መሆን አለበት እንጂ ምንድነው የሚያደፈርስ ወይም ደግሞ እንቅፋት የሚሆን መሆን የለበትም። ከዛ ውጪ ለቅዳሴ ከቤተክርስቲያን ከመጣን በኋላ ስልክ ማውራት፣ ከልጆቻችን ጋር ማውራት። አንዳንድ ወላጆች ልጆቻቸውን የሚያጫውታሉ፣ ያሳስቃሉ። ቅዳሴ እየተቀደሰ ያው ልጅ ያሳሳል ሁሉ ጊዜ፣ በተለይ ትንንሾች ልጆች ያሳሳሉ።
ያሳስታሉ እላለሁ አንዳንዴ። ሳሟቸው ይላል፣ በቃ እቀፏቸው፣ አጫውቷቸው ይላል። ያስረሳል የቆምንበትን ቦታ። ግን ያን ስሜታችንን ተቆጣጥረን ልጆቻችን መታዘል አለባቸው ወይ ደግሞ መተኛት አለባቸው ወይ ደግሞ አርፈው እንዲቀመጡ ማድረግ አለብን። ይሄን ማድረግ አለብን። በቃ እንደ ግዴታችን ማሰብ ይኖርብናል እንጂ ቤተክርስቲያን አምጥተን ለቀናቸው የሌሎቹንም ምዕመናን የሚያስቀድሱ ሰዎች ሀሳብ ሰርቀን ቅዳሴውን መረበሽ የለብንም። የሰው ዓይን ደግሞ እንዴት ከባድ እንደሆነ ታውቃላችሁ። ከሰው ዓይን በላይም ራሱ የቅዳሴውን ስርዓት ምንድነው በማደፍረሳችን፣ በማበላሸታችን፣ በመጣሳችን ቅጣትም ይመጣብናል፣ መቅሰፍትም ይመጣብናል። ብዙ ጊዜ ቤተክርስቲያን እንማራለን። በቤተክርስቲያን ሲሯሯጡ የነበሩትን ህፃናት እንዲቀስፍ ስለታዘዙ መልአክ ሰምተናል ብዬ አስባለሁ። እና ቅስፈት አለ። ስለዚህ እኛ እስክናየው ደግሞ የሆነ መዓት ወርዶ እስኪመታን ድረስ መቼም አንጠብቅም እና በተለያየ መንገድ እግዚአብሔር ቁጣውን ይገልጻል እና እንደዛ አይነት ነገር ማድረግ የለብንም። ዛሬ እኔ ቅዳሜ ጠዋት ብቻዬን ነበር ሄጄ ያስቀደስኩትና በጣም የገረመኝ አንዲት እናት ሌሊት የመጣችው የሁለት የገመትኩበት ሁኔታዋን አቀማመጧን ምናምን አይቼ ነው። ህፃን ልጇን ድልድል አድርጋ ነጠላዋን ጋቢዋን ከስር ደልድላ አስተኝታታለች። እሷ ጸሎቷን እየደገመች ነው። ቅዳሴ አልተገባም ነበር እኔ ስደርስ። ቅዳሴ ሲገቡ ድረስ እሷ የግል ጸሎቷንም እያደረገች ነበር። ከዛ በኋላ በስርዓት ነው ያስቀደሰችው። ልጇ በጣም ተመችቷት ነው የተኛችው። እየተገላበጠች ከማስተኛቻት ቦታ ላይ እየወጣች ስትሄድ ቀስ አድርጋ ሰብስባ ታመጣትና እንደገና ሽንፍን አድርጋ ታስተኛታለች። ቅዳሴው እስኪገባ ድረስ ስጋው ደግሞ ሰዓት እስኪደርስ ድረስ አልተነሳችም። ስጋው ደግሞ ተጀምሮ በጣም ብዙ ሰው ስለነበረ ልክ ወረፋው መገባደድ ሲጀምር የሚቆርቡ ሰው እየቆረበ ልክ መገባደድ ሲጀምር ቀስ አድርጋ አስነሳቻት። አላለቀሰች፣ ምን አላለች። እኔ በጣም ነው የደነቀኝ። እንዴት አድርጋ ብታስለምዳት ነው አልኩኝ። እቅፍ አደረገቻት፣ ይዛት መጨረሻ ላይ ነው ሄዳ የቆመችው። እንግዲህ መጣችሁ በሌሊት ነው ለማስቆረብ፣ መጨረሻ ነው ሄደችው። አብዛኛው ወላጅ አይታችሁ ከሆነ ግፊያ ለጉድ ነው፣ በድብድብ ነው። ቀውቀም ወረፋ ሰው እንዳይቀድመን ራሱ ማናረገው ጥረት የለም። በቃ ይሄ መንገዱ የታክሲ ወረፋ ምናምን ነው የሚመስለው እንጂ ስጋው ደግሞ የምንቀበልበት ነውና ፍርሃት፣ ጥንቃቄ ያስፈልገናል ብለን አናስብም። ተገፋፍተን ምናምን ነው ሄደን የምንቆርበው። ሴት ግን መጨረሻ ላይ ነው፣ ከሁሉም መጨረሻ ነው ልጇን ያቆረበችውና ሁኔታዋ እንዴት ያስደስታል መሰላችሁ። ከዛ ቁርባ መጣች፣ ቅዳሴ ጸበሏን ይዛ መጣችና ቁጭ አድርጋ አጠጣቻት። ትንሽ የታገለቻት ነበር። ህፃን ናት። 1 ዓመት ተኩል እስከ 2 ዓመት ቢሆናት ነው። ከዛ አልተኛችም፣ አቀፈቻት እና እግሯ ስር አረገቻት። ትንሽ ደግሞ አልፈልግም ስላት ነው እግሯ ስር ታረጋታለች። ልትራመድ ስትል ሳብ ታረጋታለች። ከእሷ አጠገብ አራቀችም። እና እንደዚህ ልጆቻችንን በጥንቃቄ ይዘን ስጋው ደግሞ እንዲቀበሉ ቤተክርስቲያን ስርዓትን እንዲለምዱ ማድረግ ይጠበቅብናል ማለት ነው። በነገራችን ላይ እኔ እንግዲህ 4 ልጆችን ሳሳድግ ከቤተክርስቲያን ብዙም አልተለየንም። ቤተክርስቲያን በሌለበት አካባቢ የነበርን ጊዜ ነው ጥቂት የተለየ ነው እንጂ ቤተክርስቲያን አልተለየንም። እና ልምዶችን መካፈል ከፈለጋችሁ ብትጠይቁኝ እሰራላችኋለሁ በፈለጋችሁት ጉዳይ ላይ። ከዛ ውጪ ይህንን ፔጅ ተቀላቀሉ። ኦርቶዶክሳዊ እናትነትን በተመለከተ ብዙ ሀሳቦችን፣ ልምዶችን የምንቀያየርበት ነው። መልካም ሰንበት ይሆንላችሁ። ነገ እንግዲህ በዕለተ ሰንበት ሁላችሁም አስቀድሳችሁ ሀሳባችሁን ብታጋሩኝም በጣም ደስ ይለኛል። ማህሌትም የምትቆሙ ካላችሁ እንኳን ደግሞ ለጾም ማድረሳችሁ ለእመቤታችን ጾም ማህሌት የምትቆሙ ካላችሁ በጸሎታችሁ አስቡኝ። እዚህም ደግሞ ኮሜንት ላይ ሌሎችም እንዲበረታቱ ማህሌት ለመቆም ስትሄዱ እንደምታደርጉት ከልጆቻችሁ ጋር አካፍሉን። መልካም ሰንበት ይሆንላችሁ። ደህና ዋሉ።